የኢራኑ መንፈሳዊ መሪ አያቶላ አሊ ኮሚኒ ተገደሉ። ኢራን ግን እንደ አገር ቀጥላለች። የኢራን ሰራዊት ያለ መሪ በአሜሪካና በእስራኤል በመካከለኛው ምስራቅ በሚገኙ በአሜሪካ አሽከሮች ላይ ጥቃት ሲያደርስ ቆይቷል። አሁን ግን አስተዳደሩ ወደ ስራው ተመልሷል። እያንዳንዱ የአሜሪካን ቤዝ በመካከለኛው ምስራቅ እየተመታ ነው። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን አዲሱ የኢራን አስተዳደር ስራ ጀምሯል። በሕገ መንግስቱ አንቀጽ 111 የኢራን ጦር ኃይል በመካከለኛው ምስራቅ የሚገኝ የአሜሪካንን ቤዞች እየመታ ነው ብሏል። አባስ አርጋቺ እንዳሉት የኢራኑ የውጭ ጉዳይ ሚኒስቴር እንዲሁም የኒውክሌር ተደራዳሪው አባስ አርጋቺ እንዳሉት አያቶላን አሊ ኮሚኒን መግደል ለእስራኤልና ለአሜሪካን ምንም አያመጣላቸውም፣ እፍረትን እንጂ ከዚህ በፊት በዓለም ተደርጎ የማይታወቅ ነው ብለዋል። እንዲሁም ግጭቱን ውስብስብና አደገኛ ያደርገዋል ብለዋል። የኢራን ሰራዊት ራሱን ለመከላከል ገደቦች አይኖሩትም ብለዋል። በየትኛውም ቦታ የሚገኝ የጦር ቤዝ ይመታል። የአሜሪካን የጦር ቤዝ፣ የእስራኤል አሜሪካ እንደገለጸችው 3 ወታደሮቿ ሲገደሉ ብዛት ያለው ሰራዊት ቆስሎባታል። የኢራን ቀዩ የበቀል ባንዲራ በኢራን ትልቁ መስጂድ ላይ ተሰቅሏል። ይሄም የበቀል እርምጃ እንደሚወሰድ የሚያሳይ ምልክት ነው። ኢራን በጥንካሬ እንደቀጠለች ነው። ካራቺ ፓኪስታን የሚገኘው የአሜሪካን ኤምባሲ በመቶዎች በሚቆጠሩ ደጋፊዎች ተሰብሯል። ይሄ በአካባቢው ላይ ሰፊ የግጭት እንቅስቃሴ እንደሚያመጣ ያሳውቃል። የሆርሙዝ ሰርጥ ተዘግቷል። የነዳጅ መርከቦችም እየተመቱ ነው። ወደዛ መስመር እንዳይመጡ መልእክት ያስተላለፉት የኢራን ሪቮሉሽነሪ ጋርድ ክሮፕስ IRGC መርከቦች ጥሰው የመጡ መርከቦችን እየመቱ ይገኛሉ። በአሜሪካኑ አውሮፕላን ጫኝ መርከብ አብርሃም ሊንከን ላይ 3 ሚሳኤሎች መተኮሳቸውን ተገልጿል። ነገር ግን አሁንም አውሮፕላኖቹ ከዛ መርከብ እየተነሱ ኢራንን እየመቱ መሆናቸው ታወቃል። አሁን ከዚህ በኋላ ያለው ሁኔታ በመካከለኛው ምስራቅ በሚገኙ አረብ ሀገራትና የኢራን ደጋፊዎች ግጭት መቀስቀሱ የማይቀር ነው። ምክንያቱም አንዳንድ የአረብ መሪዎች አያቶላ አሊ ኮሚኒ እንዲገደሉ ይፈልጉ ነበር። ይሄ የፈለጉበት አንዱ ምክንያት የበለጠ ለአሜሪካ ሎሌና አሽከር መሆናቸውን ለማሳየት እንጂ ለአረቡ ዓለም ጠቅሞ አይደለም።